አንደኛ የሀገር ሽማግሌዎች ከሲዳማም ይሁን ከሌላ ቦታ የሚውጣጡት የሀገር ሽማግሌዎች ግለኝነት ሳይሆን ህዝባዊ ሆነው ስለ ሰላም የሚሰብኩ መሆን መቻል አለባቸው። ኢዘን እዛ የሀገር ሽማግሌዎች ተብለው የተቀመጡት ሰዎች ይህ ማንነት አላቸው ወይ ስለሚለው ክቡር ከንቲባም ሆኑ የሚመለከታችሁ አካላት በደንብ አርጋችሁ እንድትገመግሙት አደራ አላለኝ። በመቀጠል የሃይማኖት አባቶች ሰላምን መስበክ ካልቻሉ በሃይማኖት አባቶች አማካይነት ሰላም መምጣት ካልቻለ ከሌላ ቦታ ይመጣል ብሎ ማሰብ እጅጉኑ ዘበት ነው። በየትኛው የሃይማኖት ሴክተር ላይ ያሉ ሰዎች ከሃይማኖት አባቶች ሰላም ሊገኝ የሚችለው የሃይማኖት አባቶች የሚሰብኩትን ሰበካ ህዝቡ የትኛው ብሔር አካል ይሁን መቀበል የሚችል ከሆነ ነው። ሊቀበል የሚችለው ደግሞ ገለልተኞች ከሆኑ ነው እንጂማ የሆነን የፖለቲካ ዓላማ ይዞ ሃይማኖትን ሰብካለሁኝ ብሎ ቢል ስለሚፋለስና ስለሚጋጭበት ህዝቡ ስለማይቀበለው የሃይማኖት አባቶች ገለልተኞች ሆነው ስለ ሰላም ይስበኩ። ሶስተኛው የፖለቲካ አካላት አሁን ስለሚመጣው ሪፈረንደምም ሆነ ሌሎችም በሚሰብኩበት ጊዜ ቀጥሎ የሚመጣውን ፍትሃዊነት ጭምር አያይዘው ቢሰብኩ ጥሩ ነው። ሲዳማ ክልል ስለሆነች ሲዳማ ውስጥ የሚኖሩ ሰዎች ከሲዳማ ይወጣሉ አይደለም። ምናልባት ይሄ የመንደር ወሬ ሊሆን ይችላል። ነገር ግን ሲዳማ ውስጥም ያሉ ሰዎች ኢትዮጵያውያኖች ስለሆኑ ሌሎች ክልልም ላይ የሚኖሩ ሰዎች እንደዛ ክልል ጋር ተዋህደውና ተደባልቀው እንደሚኖሩት ሁሉ ሲዳማ ውስጥም ያሉ ሰዎች እንደዛው ተዋህደው ይኖራሉ። ብሎም ሌሎችም ወደ ሲዳማ ለተለያየ ዓላማ ይመጣሉ። ሀብታቸውንም የሆነ ዕውቀታቸውን ያፈሳሉ ይኖራሉም ጭምር። እንደዚሁ ነው የምትቀጥለው ኢትዮጵያ። ስለዚህ ያንን በየመንደሩ እየተነዛ ያለውን የሚሸብረውን ወሬ የማስተካከሉን ስራ የፖለቲካ አካላት ቢሰሩበት እላለሁኝ። ሌላው አራተኛው ሚዲያዎች የህዝብ ቢሆኑ፣ ሚዲያዎች የህዝብ ከሆኑ ህዝብ ያምንባቸዋል። ከሚዲያ በኩል የሚስተላለፈውን መልእክት በሙሉ ህዝብ እውነት ነው ብሎ ይቀበላል። ነገር ግን ሚዲያዎች ወገንተኝነት ያለባቸው ከሆነና ያልተገለሉ ማለት ራሳቸውን ችለው የህዝብ ነን የሚል ገጽታ ያሌላቸው ከሆነ የሚሰብኩትን ኦር የሚያስተላልፉትን መልእክት ህዝቡ እውነት ነው ብሎ ስለማይቀበል እዚህም ጋር ችግር ይፈጠራል። የመጨረሻው ይህ ስብሰባ ጥሩ ጅማሮ ነው። በተለይ ደግሞ ያሰባሰባቸው ሰዎች የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከተለያየ ብሔር ብሔረሰቦች የተውጣጡ ታላላቅ ሰዎች ናቸው። ስለ ሲዳማ ማንነትና ምንነት ጠንቅቀው የሚያውቁ ሰዎች ናቸውና የተሰባሰቡት በየቦታው እንደነዚህ አይነት ሰዎች አሉ። ስለዚህ ይህ ውይይትና ስብሰባ ክቡር ከንቲባው የጀመሩትን ወደ ታች እንዲወርድና ህዝቡ ግንዛቤ እንዲኖረው ማድረግ ነው። ከመስከር ወደ ኋላንንም የምንወደው የምናፈቅረው ክቡር የሆነ ህዝብ ነው። እኔ ከኢትዮጵያ ውጪ በኖርኳቸው አገራት ከብዙ ሀገር ሰዎች ጋር የመገናኘቱን እድል አግኝቻለሁኝ። ስለ እውነት ነው የምላችሁ እስካሁን ድረስ ካገኘኋቸው ሰዎች እንደ ሲዳማና እንደ ሱዳን ንጹህ የሆነ ሰው አይቻልም። ካሁን በኋላም አላይ ይህ ማንነት ነው ሲዳማ ያለው። ይህንን ማንነት ሲዳማ ያገኘው ቅድም ፓስተር ጌቱ እንዳሉት ወንጌልን ስለተሰበከ ብቻ አይደለም፣ ወይንም ቁርአንን ስለተቀበለ አይደለም። የሲዳማ ህዝብ ይህንን ገጽታውን አግኝቶ የኖረው በሀገር ሽማግሌዎች በባህላዊ ስርዓት ይሄድ ስለነበረ ነው። ሀገራችንን አላሁ ዐዘ ወጀል በጥበቃ ስር አላህ ያደርጋት። የሚመጣውንም ሪፈረንደምንም ሆነ ምርጫ እጅጉኑ ለሀገራችንም ሆነ ለህዝባችን የሚበጅ አላህ ያድርገው እላለሁ።